ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን። ዜናዎችን ይዤ መጥቻለሁ። መሳይ መኮንን ነኝ። በኦሮሚያ ብልጽግና የበጀት ድጋፍ እንደገና የተቋቋመውና ከፋኖ ኃይሎች ጋር እንዲዋጋ ከፍተኛ ደሞዝ ተከፍሎት የተሰማራው የአማራ ክልል አድማ በታኝ ኃይል እየፈረሰ መሆኑ ተገለጸ። የአማራ ፋኖ በጎጃም በየቀጠናው ለሚገኙ የፋኖ መዋቅሮች የአድማ በታኝ ኃይል አባላት ወደ የቤተሰቦቻቸውና አካባቢያቸው በሚያደርጉት የመልስ ጉዞ እንዲያግዟቸው ጥሪ አድርጓል። አብዛኞቹ የአድማ በታኝ ኃይል አባላት ፋኖን እየተቀላቀሉ እንዳሉም የአማራ ፋኖ በጎጃም የህዝብ ግንኙነት ክፍል ኃላፊ ፋኖ ማርሸት ፀሐይ ለአንከር ሚዲያ ገልጿል። የሚሊሻ ሰራዊቱም እየተበተነ ነው። አገዛዙ በአማራ አድማ በታኝና ሚሊሻ ሰራዊት ላይ እምነት በማጣቱ ትጥቅ ሊያስፈታቸው መዘጋጀቱን ተከትሎ ነው ሁለቱም ኃይሎች በተቋም ደረጃ እየፈረሱ ነው የተባለው። ፋኖ ማርሸት ፀሐይ ይህን በተመለከተ የአማራ ፋኖ በጎጃም እዝ ያወጣውን መልእክት እንደሚከተለው አስተላልፏል። የአድማ ብተና የሚባለው የብልጽግና ተቋም ፈርሷል ሙሉ በሙሉ። በቁጥር በርከት ያሉ ሻምበሎችና ሻለቆች ከየአካባቢው እንቅስቃሴ ጀምረዋል። ወደ ቤተሰቦቻቸውና ወደ አካባቢያቸው ብርጌዶች ለመቀላቀል ወደ ፋኖ ለመቀላቀል አብዛኞቹ መንገድ ላይ ናቸው። እኛ በአጠቃላይ በቤተሰቦቻቸው በትውልድ አካባቢያቸው ከተደራጀው የፋኖ ኃይል ጋር ሄደው ገብተው እንዲታገሉ ፈቅደናል። በመጀመሪያ ተቋሙ ሙሉ በሙሉ መፍረሱንና ሁለተኛ ግን የአድማ ብተና አባል ሆኖ በመንገድ ላይ ያለን አካል ማንም ፋኖ በአስገድዶ ከመንገድ ላይ እንዳያቆመው ወደ ፈለገው አካባቢ በቀና ትብብር የትራንስፖርት እየሰጠ እንዲሸኘው። ማንም አማራ ከዚህ በኋላ ወንድሙን ወገኑን እናት አባቱን እየወጋ የሚኖርበት ምክንያት ስለሌለው መፍረስ ስላለበት ነው አድማ ብተና የሚባለው እየፈረሰ ያለው። መፍረስ አለበት። አድማ ብተና የሚባለው ተቋም ስሙ እስኪረሳ ድረስ አይደለም ተቋሙ በስም ደረጃ መጠራት እስኪያቆም ድረስ መሳት ያለበት ተቋም ስለሆነ ስለዚህ አሁን በየሻምበሎቻቸው በየሻለቆቻቸው በቡድንም በግልም ወደ የአካባቢያቸው እየገሰገሱ ያሉ አድማ ብተና አባላት አሉ። ከነትጥቃቸው ከነስንቃቸው ማንኛውም የፋኖ አባል ቀና ትብብር አድርጎ ወደ የሚፈልጉት አካባቢ እንዲሸኝ ብቻ ይህን ትዕዛዝ አውርደናል። ተጨማሪ ሚኒሻ ነው። ሚኒሻ በተመሳሳይ ለብልጽግና ጠመንጃ መስጠት የለበትም። ማንኛውም ሚኒሻ ወደ አካባቢ ሄዶ ወደ ቤተሰቦቹ ተቀላቅሎ በሰላም ወደ ቤተሰቦቹ ተቀላቅሎ በአካባቢ የሚገኝ የፋኖ አመራርና የፋኖ ሲስተር እያስታወቁ በ24 ሰዓት ውስጥ ጠመንጃውን የሚነካበት የለም። ስለዚህ ታጋራብራል ብሎ ለበቀል ወደሱ ቤት የሚሄድ ማንም ፋኖ የለም። ትዕዛዝ አውርደናልና ሁሉም ሚኒሻ በተመሳሳይ በሰላም ወደ ቤቱ እንዲመለስ እንድታስተላልፉልን። ሚኒሻውም እየፈረሰ ወደ ቤተሰቡ እየሄደ ስለሆነ በመሸማቀቅ መደበቅ እና ሌላ ገርማ ምርጫቸው ያደረጉ ነገር ግን ለወራ ከብልጽግና ጋር አብራችሁ ህዝባችሁ የሚለውን የረሳ ነው ስለሆነ ከዛ ጀምሮ በአስቸኳይ ወደ ቤተሰቡ ሰላም ተቀላቅላችሁ አንደኛ የእርሻ ወቅት ስለደረሰ የዘር ተደረሰ እርሻችሁን አርሳችሁ ዘርታችሁ ቤተሰቦቻችሁን እንድታኖሩ። ሁለተኛ ቦታ ሲታጉት ያለው የሚኒሻ አባል ካለ በ24 ሰዓት ውስጥ አመልክቶ ለአካባቢ የሚያሳውቃል አስቸኳይ እንዲተረነፍ የግድ ማስተላለፍ ነው የምንፈልገው። ስርዓቱ በሁለት መንገድ ነው ጠመንጃ እያስፈታ ያለው። የመጀመሪያው በሰው ገዝቶ ያስገባው የነፍስ ወከፍ ወይም የተናጠል እንደ ክላሽ 40 ጎራሽ አይነት መሳሪያዎችን ከ50% በላይ ፋኖ ማርኮበታል። ያ ሰራዊት አብዛኛው ሰራዊት አሮጌ የከረመው አሁን ጀሌ የሆነ ነው አብዛኛው ሰራዊት። ይህ በእንዲህ እንዳለ በተለያዩ የአማራ ክልል አካባቢዎች የህልውና ተጋድሎ በድል ታጅቦ እየተካሄደ ነው። እሁድ ከቀትር በኋላ በፋኖ ኃይሎች በተፈጸመ ጥቃት የአብይ አህመድ ጦር የማንኩሳን ከተማ ለቆ መውጣቱ ተመልክቷል። ከ20 በላይ ወታደሮቹ የተገደሉበትን የአብይ አህመድን ጦር እግር ተከትለው የፋኖ ኃይሎች የማንኩሳ ከተማን መቆጣጠራቸው ታውቋል። በሰሜን ጎንደር ዳባት፣ አጅሬ ጃኖራ ካለፉት 2 ሳምንታት ወዲህ በተደረጉ ውጊያዎችም ከፍተኛ ድሎች መገኘት ታቸው ነው የቀጠናው የፋኖ አመራሮች ለአንከር ሚዲያ የገለጹት። የአማራ ፋኖ በጎንደር የዝርአይ ክፍለ ጦር ዋና አዛዥ ኢንጂነር አርበኛ በየነ አለማው ዳባት ላይ የአገዛዙ ሰራዊት ትልቅ ኪሳራ ደርሶበታል ይላሉ። እንግዲህ የጎንደር ትግል ወትሮው በተለየ መልኩ በጣም ተጧጡፈዋል። አደረጃጀቱን ስርጭቱን ከምንም በላይ አስፋፍተዋል። ጠላት በያለበት እየተመታ ነው የሚገኘው። ያው አርማጮ ምድር ላይ በጣም ከፍተኛ የሆነ አደረጃጀት በመስራት የፋኖ አባላትን ቁጥር ከምንም በላይ ጨምሯል። ጥሩ በሚባልበት ደረጃ ጠቅለል ባለ መንገድ ይገኛል። የገጠር ከተማዎች፣ የገጠር ቀበሌዎች፣ ወረዳዎች፣ ዞኖች እንደ ጎንደር 75%
በፋኖ እጅ ይገኛል። አጠቃላይ መንግስት ወይም ደግሞ የአብይ አህመድ ስርዓት ጫማው ቀበሌ ነውና አውቶማቲካሊ መርገጫው ጫማ መራመጃው ተቆርጧል ማለት ይቻላል። ይህንን ተከትሎ ከሰሞኑ ማችን የአማራ ፋኖ በጎንደር ዋና ቁርጠኛ አመራራችን የሆነው አዲስ አበባ ላይ ታላቅ ገድል የፈጸመ ወንድም አለን አርበኛና ሰናይ አንዳርጌ። እሱንም ተከትሎ በርካታ ቁጭትና ብስጭት አሳድሯል በፋኖ ኃይላችን ላይ። እንግዲህ የራይ ክፍለ ጦር ቆላውንም የደጋውንም አቀናጅቶ የአንድነት ተምሳሌት የሆነ ክፍለ ጦራችን ይህን በማሰብ መሻን ተገዴ ማርማቸውን በማድረግ ወገራ ድረስ ሄዶ በቀን 8 ላይ የተሰራ ትልቅ ገድል አለ። ዳባት ከተማ የምታውቃት ጥንታዊት ከተማ ነች። ጠንካራ ህዝቦች የሚገኙባት ከተማ ናት። ይህንን መሰረት አድርጎ ስርዓቱ እና የስርዓቱ ኃይሎችና አሽከሮች ቡድኖች በርካታ የመከላከያ ካምፕ አለ። ሰላም አስከባሪና የእርሻ የፖሊስ የአድማ ብተና ጥምር ኃይልም አለ። ይህንን ለማንበርከክ እንደ ዘራይ ክፍለ ጦር እቅዶችን አቅደን በጨለማ በደመና ተጉዘን የዘጉትን በር በጣጥሰን ከሌቱ 8 ሰዓት ላይ ነው ዳባት ከተማ ላይ የገባ ነው። መከላከያ ካምፕ ባሉበት ላይ ሁሉንም እዛው ላይ እንዳሉ እንዲሽመደመዱ ተደርጓል። አስተዳደር ውስጥ ሰላም አስከባሪ እና በርካታ ሚሊሻ አባላት በነበሩበት ላይ ሩምታ ተከፍቷል። ከተማ ተናውጣለች። ውስጥ ላይ የነበሩ ኃይሎች በርካታ በቁጥር ተሰውተዋል። በርካቶች ደግሞ ቁስልና ሆኗል። ከዛ ያለፈ ለ3 ሰዓት ለ4 ሰዓት በሚሆን ገደማ ላይ ሲገባ የዘራይ ክፍለ ጦር የፋኖ ሰራዊት ሲገባ እየጨፈረ ነው የገባው። ሽለላና ፎከራ ነበረው እንዳለ ተበታትኗል። በዚህ አውደ ውጊያ ላይ የተመዘገቡ ትልልቅ ገድሎች አሉ። ብዙዎች ተሰውተዋል። ብዙዎች የጠላት ኃይል ቆስለዋል። ተቋማትም ተመተዋል። ህዝቡንም በርካታ ህዝብ እንዲነካነት ጊዜው በላይ የዳባት ወጣት ወደ ትግሉ መከላከል እንደሚያስችል አይነት ሚዳ ነው የተሰጠ። እነሱ ዳባትን ፈጽሞ አናስነካም የሚሉ የነበሩትን የገዢ ኃይሎች የተዋረዱበት ሌት ነበር፣ የተዋረዱበት ዕለት ነበር። ይህን ተከትሎ ዛሬ ከተቻርማጮ ሳንጃ ጅንግ ቀበሌ ወደሚባል የመጣ መከላከያ ሰራዊት ነበረ። እሱም እርምጃ ወስዶበታል። ከዳባት ከተማ ወደ አጅሬ ከተማ ሲወርድ የነበረ መከላከያ ሰራዊት በፋኖ ኃይል አረውር ከሚባል ከተማ ላይ በርካታ ጥቃት ያሰንዝሮበታል። ጠላትም ተመቷል። ከማቆ ዝሮ ፈርጥጦ ወደ ነበረበት ተመልሷል። አሁን በጣም በሚገርመው ሁኔታ ከከተማ ወጥቶ ወደ ገጠር የሚያሳድበት አቅም የለውም። አቅሙ ተንኮታኩቷል፣ ተዳክሟል፣ ታሟል። ሰራዊታቸውም አጠቃላይ ዳባት ተገባን በኋላ የፋኖ ሰራዊት ዳባት ገብቶ ትልቅ ስራዎችን ከሰራ በኋላ የሚሊሻ ኃይላቸው፣ የፖሊስ ኃይላቸው፣ የሰላም አስከባሪ ኃይላቸው ፈርሷል። አደረጃጀቱ የአገዛዙ አመራር ነን የሚሉት አካላት በሙሉ አስጠጉን ያሉ አብረን ነው መታገል የምንችል እያሉ ስልክ እየደወሉ ነው የሚገኙት። አደረጃጀቱ በጥቅሉ አደጋ ላይ ያለ መሆኑን የሚያሳይ ኦፕሬሽን ነው የተሰራ። በአዳማ ናዝሬት ከፍተኛ አፈሳ የተካሄደ ነው። የታጠቁ ኃይሎች ወጣቶች በሚያዘወትሩባቸው የመዝናኛ ክበቦች የእግር ኳስ ውድድር መመልከቻ ዲሽ ቤቶች በመግባት እያፈሱ መሆናቸውን የደረሰን መረጃ አመልክቷል። ትላንት ምሽት በአንድ ዲሽ ቤት ኳስ ጨዋታ ሲመለከቱ የነበሩ 40 ወጣቶች በሙሉ ታፍሰው የተወሰዱ ሲሆን በመታወቂያ የብሔር ማንነታቸው እየተለየ የተወሰኑት ሲለቀቁ አብዛኞቹ ወደ ፖሊስ ጣቢያ መወሰዳቸውን ለማወቅ ተችሏል። የቤተሰብ አባላት በፖሊስ ጣቢያና በየቀበሌው በሮች ላይ ሲያለቅሱ እንደነበርም በስፍራው የነበሩ የዓይን እማኞች ለአንከር ሚዲያ ከላኩት መረጃ ለመረዳት ተችሏል። ለ4 ተከታታይ ቀናት አፈሳው እየተካሄደ ሲሆን ከምሽቱ 2 ሰዓት ተኩል በኋላ የባጃጅ እንቅስቃሴ ገደብ ተጥሎበታል። አፈሳው ከአዳማ ናዝሬት በተጨማሪ በሞጆ፣ በመቂ፣ በቢሾፍቱ ደብረ ዘይትም እየተካሄደ ነው ተብሏል። ዓላማው ለብሔራዊ ውትድርና እንደሆነም ይነገራል። ይህ በእንዲህ እንዳለ በአዲስ አበባ በአገዛዙ የተቀናጀ የጸጥታ ኃይሎች እንቅስቃሴ መጠነ ሰፊ ዘረፋ እየተፈጸመ መሆኑ ተገልጿል። በፌዴራል ፖሊስ፣ በአዲስ አበባ ፖሊስና በመከላከያ ሰራዊት በጥምረት እየተካሄደ ያለው ዘረፋ ህዝቡን በከፍተኛ ሁኔታ እያማረረው እንዳለም ተገልጿል። አገዛዙ ፍቃድ የሰጠው በሚመስል መንግስታዊ ዘረፋ ከግለሰቦች ገንዘብ፣ ሞባይል ስልክና ጌጣጌጦች የሚወሰዱ ሲሆን ቤት ለቤት በሚደረግ ፍተሻና በድንገት በመዝናኛ ምሽት ክለቦች በመግባት ከፍተኛ ገንዘብና ንብረት ከህዝቡ እየተቀማ መሆኑን ነው የዘውትር ዘጋቢያችን ካደረሰን መረጃ ለማወቅ የተቻለው።
የአዲስ አበባ ፖሊስ፣ የፌደራል ፖሊስ እንዲሁም የመከላከያ ሰራዊት አባላት የአስቸኳይ አዋጁ ድንጋጌ ሽፋን በማድረግ አዲስ አበባ በተለያዩ አካባቢዎች በተጠናም ይሁን እንዲሁ በዘፈቀደ በመንገዶች ላይ መኪኖችን በማስቆም የግለሰብ እንቅስቃሴዎችን በማስቆም የንግድ ተቋማትን እንዲሁም እግረኞችን ሳይቀር በማስቆም ከፍተኛ ፍተሻ እየተፈጸሙ ነው። በዚህም ፍተሻ ከኪስ ገንዘብ ያገኙትን፣ መኪና ውስጥ ያገኙትን ሞባይሎች፣ ገንዘቦች፣ ላፕቶፖች፣ ታብሌቶች፣ ውድ ጌጣጌጦችን ሳይቀር ከፍተኛ ዘረፋ እየፈጸሙ ነው። ይህ ዘረፋ ከዘረፋ በላይም እየተቃሙ ነው። ይህን ለመቃወም ምን አድርገን ነው የሚል ጥያቄ ሲያቀርቡ ማስፈራራቶች ይፈጸሙባቸዋል። አንዳንዶቹም ጠንክረው ንብረቶቻችን ሊወሰዱ አይገቡም የሚሉ ሰዎችን ፖሊስ ጣቢያ ወስደው በመደብደብ አንዳንዶቹንም ወደ አዋሽ አርባ ወታደራዊ ማሰልጠኛ ውስጥ ከፖለቲካ እስረኞች ናቸው ከሚሏቸው ሰዎች ጋር ደርበው ጭነው በመውሰድ እንዳይታወቅባቸው ከፍተኛ ጥረት እያደረጉ ነው። ይሄ ነገር መንግስት ያወቀው የፈቀደው ዘረፋ በአዲስ አበባ ከተማ ውስጥ እየተፈጸመ ነው። ለምሳሌ አሁን በዚህ 2 ቀን ውስጥ የሰማነው ነገር ምንድነው? የተጠና ዘረፋ ከሚፈጸምባቸው ድርጅቶች ውስጥ ሆቴሎች ናቸው። ትልልቅ ሱፐርማርኬቶች ላይ በዘፈቀደ በመግባት